የምናደርገው ወደ ዋይፋያችን እንገባለን። ጫን ብለን እንገባለን። ከዛ ወደ ዋይፋያችን ከገባን በኋላ እኔ አሁን ለምሳሌ ያለሁበት ቦታ ዋይፋይ ስለሌለ ሴቭድ ኔትወርክ የሚለውን እነካዋለሁ። ከዚህ በፊት የምጠቀማቸው ዋይፋዮች ያመጣልኛል። ለምሳሌ እዚህ ጋር አይቲ ላብ የሚለውን እነካዋለሁ። ዘን አይቲ ላብ የሚለውን ከነካሁት በኋላ እዚህ መጨረሻ ላይ ሼር የምትል ምልክት አለች። እሷን በመንካት በአሻራችሁ ወይም በፓተርናችሁ ትከፍቱታላችሁ። ስትከፍቱት እንደዚህ አይነት ኪውአር ኮድ ያመጣላችኋል። ይሄንን ስክሪንሾት አድርጋችሁ ትይዙታላችሁ። ዘን ከዚህ እንወጣለን። አንድ የሚያስፈልገን ነገር አለ። እሷም አፕሊኬሽን ነች። ኪውአር ኮድ የምትባል አፕሊኬሽን አለች። ከፕሌይ ስቶር ማግኘት ትችላላችሁ። ኪውአር ኮድ ብላችሁ ሰርች ታደርጉ ታገኙታላችሁ። አፕሊኬሽኑ ያዎችን ትመስላለች። ያቀበልኩላችሁ እቺን አፕሊኬሽን ከፕሌይ ስቶር ሄዳችሁ ኪውአር ኮድ ብላችሁ ሰርች አድርጋችሁ ማምጣት ነው። ከዛ በኋላ ወደ አፕሊኬሽኑ እንገባለን። ወደ አፕሊኬሽኑ ከገባን በኋላ ትንሽ እንጠብቀዋለን እስከሚከፍት። ዘን እዚህ ከላይ ይላጥፈው። እሺ ይኸው ከላይ እዚህ ጋር ያሰመርኩበት ቦታ ጋር የፎቶ ምልክት አለች። ፎቶ የምናስገባበት እሷን እናካታለን። ከዛ ወደ ጋላሪያችሁ ያስገባችኋል። ከዛ ወደ ጋላሪያችሁ ከገባችሁ በኋላ እዚህ ጋር ኪውአር ኮዳችሁን ትነኩታላችሁ። ኪውአር ኮድ ያለበት ዘን ፋይናሊ የዋይፋዩን ኮድ ያሳያችኋል ማለት ነው። እዚህ አሁን የአይቲ ላብ ኮድ 111111 ነው ማለት ነው። እንደዚህ እያደረጋችሁ የሆነ ሰው አንዱን ዋይፋይ ከከፈተላችሁ በኋላ ኮዱን ባይነግራችሁ እናንተ በቀላሉ እንደዚህ አድርጋችሁ የምትጠቀሙበትን ዋይፋይ ኮድ ማግኘት ትችላላችሁ። በቀጣይ እንደዚህ አይነት ቪዲዮዎች ማግኘት ከፈለጋችሁ ላይክ፣ ሰብስክራይብ ያደርጋችሁ መከታተል ትችላላችሁ። አመሰግናለሁ።